ሄድፎን አርጉ አስጠንቅቄያለሁ። በስንት ዓመታችሁ ነው ሴጋ መምታት የጀመራችሁት? ምክንያቱም ሪሰርች የሚያሳየው ከሆነ ከ92% 70% የሆኑ ወንዶች የግል ወሲብ ላይ ይሳተፋሉ። ግን እነዚህ እንዳለ ወንዶች ስንፈተ ወሲብ የለባቸውም። ይሄንን የምነግራችሁ የግል ወሲብ ስንፈተ ወሲብ አያመጣም እያልኩ አይደለም። ስፔሻሊ በግሩምስና ሰዓት ወላጅ ሳይመጣ ምናምን ሰውነታችሁን ከአንዳንድ ስሜት ማነሳሳትና እርካታ ለማግኘት ታጣድፉታላችሁ። ከዛ ላ ሴት ጋር ስትሄዱ ቶሎ መጨረስ አይነት ችግር ሊያጋጥማችሁ ይችላል። ግን ሁል ጊዜ አንድ ወንድ ቶሎ መጨረስ ተቸገረ ማለት በግል ወሲብ ምክንያት ነው የመጣው ማለት አይደለም። ሌላ ብዙ መንስኤዎች አሉ። አንደኛ በዘር ምክንያት ሊመጣ ይችላል። በዘር ሴራቶኒን የምንላት ኬሚካል እጥረት ካለ ያ ሰው ሪስፖንዱ በግንኙነት ሰዓት ያለው ይለያል። ማለትም ቀስ ብሎ ግንኙነት ወደ እርካታ ለመሄድ ሳይሆን ልክ ስሜት መነሳሳትና ወደ እርካታ የሚሄድበት ሁኔታ ከነሱ ቁጥጥር ውጪ ይሆናል። ከዛ ውጪ ደግሞ ሆርሞን አለ፣ ታይሮይድ አለ፣ ብዙ መንስኤዎች አሉት። ስለዚህ ቶሎ መጨረስ የምትቸገሩ ከሆነ የዛኔ የግል ወሲብ ስላረኩ ነው እና መፍትሄ የለውም ብላችሁ አትሳቀቁ። ኢቭን በግል ወሲብ መጣ በዘር መጣ መታከምና መስተካከል የሚችል ነገር ነው ለማለት ያህል ነው።